ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ወቅታዊና ወሳኝ መረጃዎችን ይዤ ቀርቤያለሁ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ቀድሞ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫኑን አትዘንጉ። ወደ ወቅታዊ ጉዳዮች ስንሻገር የየመን ግብርና ሚኒስቴር ኤርትራ ቀይ መስመር እየጣሰች ነው አለ። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረመስቀል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርቦ የኤርትራን ጦር ሚኒስቴር ሚና በተመለከተ የሰጡትን መግለጫ ተቃወሙ። በመቀጠልም የየመን ግብርና ሚኒስቴር በቀይ ባህርና በኤደን ባህረ ሰላጤው ዙሪያ ምን አለ የሚለውንና የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረመስቀል ምን አይነት ተቃውሞ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ላይ አሰሙ የሚለውን አጫጭር መረጃዎችን በዝርዝር የማጋራችሁ ይሆናል። አብራችሁን ቆዩ። የየመን ግብርና ሚኒስቴር ኤርትራ ቀይ ባህር እየጣሰች ነው አሉ። የየመን ግብርና ሚኒስቴር አሳ ሀብትና ውሃ ሚኒስቴር ባወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠሩ የወንጀል ድርጊቶችን አጥብቄ ይቃወማሉ በማለት አስታወቁ። የግብርና ሚኒስቴሩ ባወጡት መግለጫቸው ላይ በቀይ ባህር ላይ ይህንን ድርጊት የሚፈጽሙት የኤርትራ መንግስታዊ ኃይሎች መሆናቸውን ጠቅሶ በኤደን ባህረ ሰላጤ ደግሞ ድርጊቱን የሚፈጽሙት የሶማሊያ ኃይሎች መሆናቸውንም አስታውቀዋል። አክለውበትም የኤርትራ ባህር ኃይል ድንበር ጠባቂዎች በቀይ ባህር አሳ በማስገር ላይ የተሰማሩ የመናውያን ላይ ቀጥተኛ ተኩስ በማድረጋቸው ሞትና የአካል ጉዳት መድረሱን በርካቶችም ታፍነው መወሰዳቸውን አስታውቀዋል። በተጨማሪም ተመሳሳይ ድርጊት ቦሳሶ አካባቢ መፈጸሙንም በመጥቀስ የኤርትራ የፑንትላንድ ባለስልጣናት ያሰራቸውን የመናውያን አሳ አስጋሪዎችን በአስቸኳይ እንዲለቁና ለደረሰው የህይወት አካላዊና የንብረት ውድመትም ተጠያቂ የሆኑትን ለህግ እንዲያቀርቡ ጥሪ አቅርበዋል። በተለይ በኤርትራ ባህር ኃይል ድንበር ጠባቂዎች እንዲህ አይነት ድርጊት በተደጋጋሚ መፈጸሙን ያጋራው መግለጫ የተባበሩት መንግስታት ድርጅት፣ ዓለም አቀፍ የመብትና የሰብአዊ ተቋማት፣ ሌሎችም የሚመለከታቸው አካላት በሙሉ ድርጊቱን እንዲቃወሙ እንዲያወግዙ ጠይቀዋል። የመናውያን አሳ የማስገር ስራቸውን የሚያደርጉት በሀገራቸው የውሃ ድንበርና በዓለም አቀፍ ውሃ ክልል ውስጥ መሆኑንም ያጋራው መግለጫ በእነዚህ አካባቢዎች ደህንነታቸው ተጠብቆ ስራቸውን እንዲያከናውኑ የዓለም ማህበረሰብ የመከላከል እርምጃ መውሰድ አለበት ሲልም ጠቅሰዋል። የግብርና ሚኒስቴሩ መግለጫቸውን ሲያጠቃልሉ የየመን አሳ አስጋሪዎች በየመን የውሃ ክልል ውስጥ በክብር የመስራት መብት በምንም ሁኔታ ሊጣስ የማይገባ ቀይ መስመር ነው፣ ነገር ግን ሁለቱ ሀገራት ቀይ መስመሩን እየጣሱ ነው በማለት ገልጸዋል። አክለውበትም ይህ በእንዲህ እንዳለ ባለፈው ሳምንት የኤርትራ ባህር ኃይል አባላት ወደ 50 በሚሆኑ የየመን አሳ አስጋሪዎች ላይ ተኩስ በመክፈት አንድ ሰውን እንደገደሉና ከ10 በላይ የሚሆኑ የየመን ዜጎች መቁሰላቸውም ተዘግቧል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረመስቀል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርቦ የኤርትራን ጦር በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ነው ሲሉ ተቃውመዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚቃረን መሆኑን ዳሰዋል። አቶ የማነ ገብረመስቀል እንዳሉት የብልጽግና ፓርቲ መሪዎች፣ ከፍተኛ የጦር መኮንኖች በሰሜኑ የጦርነት ወቅትም ሆነ ከጦርነት በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና እያቀረቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበሩ አስታውሳለሁ። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካድና የህዝብን ግንዛቤ ለማዛባት የታለመ ነው ብለዋል። አክለውበትም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደ ወታደራዊ አጀንዳ ማመቻቸትና ማስተባበያ እንደሆነ ታስቦ የተዘጋጀ ነው ሲሉም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ውስጥ የጠቀሱትን የጎላን ኮረብታዎች እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን የጦርነት ፍላጎት በግልጽ የሚያሳይ ነውም ብለዋል። ጠቅላይ ሚኒስትሩ የገለጹት የጎላ ኮረብታዎች ከሶሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂያዊ ስፍራዎች ሲሆኑ ይህንን ንጽጽር ለባህር በር ጥያቄያቸው እንደ ማሳያ መጠቀማቸውን በኤርትራ በኩል እንደ ወታደራዊ ስጋት ተወስዷል። የኤርትራ መንግስት በከፍተኛ ባለስልጣን በኩል ባስተላለፈችው ምላሽ በሁለቱ ሀገራት መካከል የነበረው ወታደራዊ ትብብር አብቅቶለት ወደ ከፍተኛ የዲፕሎማሲያዊና የቃላት ፍጥጫ መሸጋገሩን የሚያረጋግጥ ነው ሲሉም ተንታኞች ገልጸዋል። በኢትዮጵያ በኩል የቀረበው ኤርትራ አማጽያኑን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ማሰብ እየፈለገች ነው የሚለው ውንጀላ ቀጠናውን ለከፍተኛ ስጋት አዳርጓል። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።